ብዙ ጊዜ በህልሜ እንዲሆን ጸልያለሁ። ግን መራራ እውነት ነው። መራራ እውነት። ታዲያ ለምን ነገርሽኝ? ምን እንዳደርግ? መፍትሄ የሌለው ነገር የለህም ብለኝ እንደነበር አታ እንደዚህ አይነት ነገር ይገጥመኛል ብዬ በጭራሽ አላሰብኩም። ግን ሆነ። በቃ ሆነ። ሞከርኩ እንኳን ቃተኝ። ምን ይሁን? መኮንን እኮ ካንቺ ከሚወዳት ሚስቱና ከሚሳሳላቸው ልጆቹ በስተቀር በዚህ ምድር ላይ ሰው የለውም፣ ህይወት የለውም። አውቃለሁ። ገና ዛሬ ስለሰማው መቋቋም አቃት አይደለም? እኔ ግን ለአመታት ተሸክሜው የኖርኩት ህመሜ ስቃይ ነው። ለዚህ ነበር የሰው ዳኝነት እንዳሰጠኛል። እና ምን ልርዳሽ ሉሊት? ምን ልበልሽ? ሚስትህ አትወድህም፣ አታፈቅርህም። እስከ ዛሬ ድረስ አብራህ የኖረችው በይሉኝታ ነውና ተዋት ልበለው? ተለያዩ ብዬ የህይወቱን ብርሃን ላጨልምበት? እሺ ምን ልሁን? ልበድ ጨቄ ትናርጌ በአደባባይ ላይ እየዞርኩኝ ከማላፈቅረው ሰው ጋር ነው የምኖረው ላይ ላውጭ